ማዳም ቤት ኮንትራቴን ስጨርስ ምን ማድረግ አለብኝ የምትሉ ውድ እህቶቼ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ ቻናል ቤተሰቦች ቤቱን ላይክ፣ ሰብስክራይብ እያደረጋችሁ ውድ እህቶች አበረታቱኝ። እኔ የቻልኩትን ብቻ ልመልስላችሁ መጣለሁ ማለት ነው። ውድ እህቶቼ፣ አንደኛ ኮንትራታችሁን ሲያልቅ ማለት ነው ጓ ማለት አለባችሁ። ራሳችሁን ቀላል አታድርጉ። በሀገር የሌለው ሰው አትሆኑ። ኩሩ ሀገር እንዳላችሁ ሆናችሁ ሀታ ልሰሩ ብትፈልጉ ለነሱ ልሰራ ፈልግ ያለው ሀገሬን መግባት መሄድ አልፈልግም ምንም የለኝም አትበሉ። ውድ እህቶች ምንም የለኝም አትበሏቸው። ለነሱ ማለት ነው መሄድ አልፈልግም ምንም የለኝም አትበሉ። መጀመሪያ ኮንትራታችሁን ስጨርሱ እኔ ልሄድ ነው ምናምን ትላላችሁ። እኔ ልሄድ ነው ትሉና ያው ዝም ብሎ ማስመሰል ማለት ነው። ከዛም በኋላ ለምን ትሄጃለሽ ምናምን፣ አይ በቃ ይሄን አክል ብር ጨምሩልኝ። ምሳሌ የሚከፍላችሁ ነገር ከሆነ 1400 1500 አድርጉልኝ እሰራለሁኝ ብላችሁ እነሱን መናገር አለባችሁ። እናንተ ግን እሰራለሁ ካላችሁ ቢያንስ 200 ብር ወይ 300 ብር ቢጨምሩላችሁ ነው። ያው እነሱ ምንድነው በቃ እኔ ልንገራችሁ ውደቶች፣ ወላሂ ነው ወላችሁ። የሆነ ሰዓት ዱባይ እንደዚህ እየሰራው እያለ 2 ዓመቴን ኮንትራቴን ጨረስኩኝ። ስጨርስ እኔ ሀገሬን መግባት እኔ ግን አይ አም ሲሪየስ እኔ ግን የእውነቴ ነበረ መምጣት መሄድ የፈለግኩት እኔ ልሄድ ነው አልኩት። ለምን ትሄጃለሽ? አትጂ ሰውዬው አትጂ እኔ ብር ጨምርልሻለሁ አለኝ። ከዛ ስንት 1000 ነበር የሚከፈለኝ 1500 አደረገልኝ በራሱ ጊዜ ማለት ነው። መልሶ 3 ዓመት ሲሞላ እኔ መሄድ አለብኝ ግዴታ ስለው አሁንም 2000 ያደረገልኝ። አያችሁ አይደል? ይሄዳለሁ ስትሏቸው እነሱ በራሳቸው ነው ገንዘብ የሚጨምሩላችሁ። ስለዚህ እናንተ አንሄድም ብላችሁ ከነሱ ጋር አትበሉ። ያኔ አገር የሌላችሁ ሰው የሌላችሁ ምንም ያምራችሁ የሆነ በቃ እንደዛ ነው የሚያረጓችሁ። የሆነ በቃ ፋሽን የሆነ ነገር በቃ ምንም የሚያምርባችሁ ሀታ ሰው ሁላ የማያረጓችሁ አረቦች አሉ። የእውነቴን ነው የምላችሁ። ስለዚህ ውድ እህቶቼ ሁላችሁም ልትሄዱ ስትሉ ከዚህ ነገር መጠንቀቅ አለባችሁ። አልሄድም አሁን አንድ ልጅ ምን አለችኝ? እኔ 200 ጨምረውልኛል አገር ልሄድና ሌላ ሀገር ልሄድ ወይንስ እዚሁ ልቀጥል ምን ይሻለኛል አለች ማለት ነው። አንድ እህቴ ማለት ነው። አያችሁ አይደል? ይሄ ግን በራሷ ያመጣችው መዘዝ ነው። ገባችሁ? ስለዚህ ውድ እህቶቼ አትፎገሩ። ለአረቦች ዋና መስራት ያለባችሁ ስራችሁና ስራችሁን ብቻ ነው። ስራችሁን በአግባቡ ከሰራችሁ ወላሂ ነው የምላችሁ፣ ስራችሁን በአግባቡ ከሰራችሁ እነሱ ማይወዷችሁ ምክንያት ምንምና ምንም የለም የባሰ አረመኔ ካልሆኑ ውጪ ማለት ነው። እናንተ ግን በቃ ጽዳቱን ምንም ጽድት ካረጋችሁ ብራችሁን ገና 30 ስትሞላ ብሬ ብላችሁ ብራችሁን መጠየቅ። ብራችሁን አትሳሳቱ። አንዳንድ ልጆች አንዳንድ እህቶቼ የ2 ወር የ3 ወር ታስቀምጡና እነሱ ሲከማችባቸው ይሄን ሁሉ ብር ጌት እናመጣለን ሀታ ቢሰጧችሁ ማለት ነው። አንዳንዶች ይሰጡና በዛው መቀንበቅ ይጠምዷችኋል። ገባችሁ አይደል? ግን በወር ደሞዜን ብላችሁ ከተቀበላችሁ እነሱ ገንዘብ ማያረጉትም ይወጣ ማያረጉትም። ገባችሁ? ገንዘብ የሰጡ ራሱ በቃ መጀመሪያ ያስበውበታል። የሰራተኛ ደሞዝ አለብኝ ይሄን አለብኝ ብለው ስለሚያስቡበት ውድ እህቶቼ ልክ በየወሩ ተቀበሉ፣ ደሞዛችሁን ተቀበሉ። ስለዚህ ይሄን ደግሞ ቁም ነገር ቻናሉን ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ ውድ እህቶቼ። እናንተ አረቦችን ታውቃላችሁ ገና ማለት ነው። ገና 3 ወር 4 ወር ሲቀራችሁ ኢቨን 5 ወር ሲቀሯችሁ እኮ ነው ከዛ ልትሄዱና ትሄጃለሽ ወይስ ትቀጥያለሽ ማለት ይጀምራሉ ማለት ነው። ይሄን የሚሏችሁ እኮ ውዶች ሲወዷችሁ ነው። እናንተን ካልወደዷችሁ ማለት ነው በቃ ስትሄዱ ራሱ ደስ ነው የሚላቸው። ኢቨን ካልወደዷችሁ እኮ ምንም ጣጣ ኬርም የለባቸውም ያሳፍራችኋል። እናንተን ፈልገው ነው እየሰሩ ያሉት። እንደዛ ሲሏችሁ እናንተን ማለት ነው ቆይ ላስብበት ማለት ነው ያለባችሁ። በአንዴ እሺ አሁን እሰራለሁ ምናምን አትበሉ። እንደዚህ አይባልም አትበሉ። እሺ ውዶቼ፣ ልክ እነሱ ይጠይቃቸው ቆይ ያደርሰኝ የዛን ሰው ይበለኝ አስብበታለሁ። ከዛ አሁንም ጠይቆ አስብበታለሁ። አንዳንዶች በጣም ነቆች ናቸው። ራሳቸው እንዴት አስብበታለሁ አንቺ እንደምትሄጂ እንደማትሄጂ አንቺ አታውቂም ወይ ብለው የሚነቁት ማለት ነው። እንደዛ ራሱ ቢሏችሁ ማለት ነው አይ ቆይ እኔ ላስብበት፣ ቤተሰቤንም ልጠይቅ፣ ቤተሰቤን ካለኝ እሄዳለሁ፣ ካላለኝ አልሄድም። ስለዚህ ቤተሰቤን ጠይቃለሁ ፍቃድ፣ እኔም ራሴም ላስብበት ብላችሁ
ትጠብቃላችሁ። ጊዜው ድረስ ትጠብቁና በመጨረሻ ይሄን አክል ብር ትጨምራላችሁ ወይ? ከጨምራችሁልኝ እሰራለሁኝ፣ ካልጨምራችሁኝ ግን እሄዳለሁኝ ስትሏቸው እነሱ ቆራጮች ይሆናሉ። ውድ እህቶቼ፣ አንዳንድ እህቶች በጣም ትፎገራላችሁ። እውነቴን ነው ምላችሁ። ልክ ያኛ አመት እውነቴን ነው ምላችሁ ለአዳዲሶች በተለይ የምር ቪዲዮ እንደዚህ አይነት ቪዲዮ ሼር አድርጉላቸው። ልክ 2 አመቱ ሲጨርሱ በዛው ብር የሚቀጥሉ እህቶች ስንቶቻቸው አሉ? የላችሁ? የምር አላችሁ። በሰራችሁበት ብር መልሳችሁ 4ኛ አመት የምትቀጥሉ ልጆች አላችሁ። ለምንድን ነው ግን እናንተ ምን ሆናችሁ ነው? ምን ነክቷችሁ ነው? እናንተ ጉልበታችሁ ሲበዘበዝ እኮ ነው የሚውለው። እናንተ እኮ በቂ እንቅልፍ፣ በቂ ምግብ፣ የአማራችሁን ሰዓት ለብሱ፣ እንደፈለጋችሁ ሳትሆኑ ስንት ነገር ተበድላችሁ ነው እኮ የምትሰሩት። ምን ሆናችሁን እናንተ? ቆፍጠን በሉ፣ ስራችሁን ስሩ እንጂ አረብን አትፍሩ። ለምን የምትፈሯቸው? ምንም አያደርጓቸው። እውነት በቃ ስራችሁን ቆፍጠን ብላችሁ ስሩ። እሺ 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 በሉ። እሺ ስትሉ በቃ ሁሉም ማሰሩትም ማለት ነው። ማሰሩትንም እሺ እሰራለሁ እሺ ካላችሁ እነሱ ምንም በቃ እነሱን በቃ ደስ ነው የሚላቸው። እና ውድ እህቶቼ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ ውዶቼ። 10 ሺህ አስጋቡኝ። ትንሽ ነው የቀረኝ። ላይክ አድርጉ። ቪዲዮ ላይክ እያደረጋችሁ አይደለም። ላይክ ስታደርጉ ለብዙዎች ይደርሳል፣ ለአዳዲሶች ምንም ለማያውቁት ይደርሳል። ውድ እህቶች እናንተ የምታውቁት እሺ የምታውቁት እኛን ስንነግራችሁ ራሱ ስናወራ እናንተ ምን ታውቃላችሁ ለዩቱብ ብላችሁ ነው። እኛ እኮ ዩቱብ ምናምን ብለን ሳይሆን በቃ ሚዲያ እኛ እስከወጣን ድረስ ያለን ነገር የምናውቀው ነገር ማካፈል ግዴታችን ስለሆነ ነው። ውድ እህቶቼ ይሄን ደግሞ ምንም ለማያውቁት ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። ግን የምታበረታቱን ላይክ የምታደርጉ አስተያየት የምትሰጡ ጥያቄ የምትጠይቁን ከልብ እናመሰግናለን። እና ውድ እህቶቼ ብዙ ጊዜ እውነቴን ነው ይሄ ነገር አረብ ሀገር ላይ ብዙ የሚከሰት የሚታይ ነገር ነው። ግን ይሄን ኔት በስልክ በእጃቸው እያለ አሁን ሁሉም ስልክ በእጁ አለ፣ ኔት አለ፣ አይቶ እንዲጠቀም እናንተ ደግሞ ሼር እያደረጋችሁ ውድ እህቶቼ በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ሁላችሁም